Mbappe. Thuram. Khedira, Benzema on the edge of the box. Oh, lovely work from the Frenchman. Ronaldo sticks it inside Valdez, just inside the near post. Cristiano Ronaldo makes it 1-0 to Real Madrid in the Camp Nou. Under 23 minutes gone. Football Club Barcelona 0. Ronaldo, let's be honest, unmarked. Look, he just pulls back a little bit deeper here. There's no offside. First time shot, Valdez shows him a little bit of the near post. There's some doubt, Marcelo not knowing what to do. Messi over the top. Bit too much to ask, wasn't it, for him to put them both away. የተባበሩት መንግስታት ድርጅት ወይንም የሰሜን ጦር ቃል ኪዳን ድርጅት ኔቶ የማያውቀው ሁለት አስርት ዓመታትን ያስቆጠረው ድምጽ አልባው ጦርነት ዛሬም እንደቀጠለ ነው። የጦርነቱ ፊት አውራሪዎች በሚሳኤል ውንጨፋ በማይደራረሱበት ጠረፍ ላይ ቆመው እንኳን ተከታይ ሰራዊታቸው በአልሸነፍም የሞራል ከፍታ ጦር ሲሰብቅ ሻሙላውን ከሰገባው ሲመዝ ካስፈለገም ሲሞሻለቅ ብሎ ያድራል። ገላጋይ በሌለበት አሸናፊና ተሸናፊ በሌለበት ሰሜን አልባው ጦርነት የሚመዘዘው ከፉንጃል ፖርቹጋልና ከሮዛሪዮ አርጀንቲና ነው። ምስጋና ለሁዋን ዲያዝ ዴ ሴሊስ ይሁንና ሪዮ ዴ ላ ፕላንታን አገኘ። ሪዮ ዴ ላ ፕላንታ የዛሬው የአርጀንቲና ወሰን አካል ሲሆን የፖርቹጋል ጎረቤት ስፔን ያበቀለችው አሳሽ ነው ቀየውን ያገኘው። በእርግጥ የፖርቹጋሉ ሰው ቫስኮ ደጋማ ያንን ቀይ እንደ ሌሊት ወፍ ዞሮታል። አሁን የፉንጃልና የሮዛሪዮ ጦርነትን መለስ ብለን መቃኘታችንን እንቀጥላለን። Ronaldo losing out there to Dani Alves, who's penalized right in the center circle. ሮዛሪዮ ከአርጀንቲና፣ ፉንጃል ከፖርቹጋል። ሊዮኔል አንድሬስ ሜሲ ከአማዞን ጥቅጥቅ ደን ሰሜናዊ አቅጣጫ ካለው መንደር አርጀንቲና፣ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ከምዕራብ አውሮፓ ፖርቹጋል። ለሁለት አስርት ዓመታት የዘለቀው ጥይት አረር የሌለበት ግልጽ ጦርነት እንሆ። አብራችሁን ቆዩ። ይህ ሌጀንድ ስፖርት ነው። ይህ የሁለት ግላዲያተሮች የነበረና ያለው ወደፊትም የሚኖር ሕያው ቤተ መዘክርን የሚያስንቅ ታሪክ ነው። አጃይብ ነው መቼስ። ታሪክ ሊባል አይደል በቃ። አዎ ዓለማችን ብራዚላዊውን ፔሌ፣ አርጀንቲናውን ዲያጎ አርማንዶ ማራዶና፣ አለበለዛም ሮናልዶ ሉዊስ ናዛሪዮ ዴ ሌማን ወይንም ሮናልዲኒሆ ጎቾ፣ ሌላም እንጥቀስ ካልን ብራዚላዊውን ካርሎስ ወይንም የወንዙን ልጅ ካፉን፣ ወደኛ ላይቤሪያዊው ደግሞ ጆርጅ ዊሃ ወይንም ጣሊያናዊው ፋቢዮ ካናቫሮን የመሳሰሉ ጠበብቶችን አይታለች። አዎ እግር ኳስን ተጫውተው አልፈዋል። ግን ማን እንደ ድብቁ ጦርነት? መልሱ ማንም ከማለት ውጪ የሚሆን አይመስልም። የአርጀንቲናው ጉብል በደቂቅ ሰውነቱ ተንቆ የተጣለ፣ ይሄ ደግሞ ምን ያው ተረትሯል ተብሎ የተሳለቁበት የፖርቹጋሉ ብላቴናም ቢሆን በከፋ ድህነት የሚማቀቅ ኳስ ለመጫወት ሳይሆን የዕለት ጉርሱን እንኳን ለመሸፈን ተራራ ቢወጣ ቁልቁለት የሚወርድ ቤተሰብ ውስጥ የተገኘ፣ ሁለቱም ወጥመድ ውስጥ በገባ አጣብቂኝ ህይወት ውስጥ የተገኙ ናቸው። ይህንን ጦርነት ለ20 ዓመታት መርተውታል። አሸናፊም ተሸናፊም የሌለበት ደስ የሚል ስቃይ ብሎ ባለቅኔው እንደተቀኘው የስፖርት ቤተሰቡም ስለነሱ ተደምቷል፣ ወዳጁን ከድቷል፣ ይማርህ ብሎ ይውጋህ ብሏል። ያኛውም አሜን አይልም፣ የወጋ ቢረሳ የተወጋ ይረሳም ነውና ነገሩ ማምለጫ መንገዶችን ያማትራል። የስፖርቱ ቤተሰብ በተለይም እግር ኳስ ላይ ከሁለት የተከፈለ ሰራዊት ነው ያለው። አንደኛው ሰራዊት በክርስቲያኖ ሮናልዶ፣ ሁለተኛው ደግሞ በሊዮኔል አንድሬስ ሜሲ። እርሶም ከአንዱ ውስጥ አሉበት። ይህ የማይካድ ነው። ኳስ ያለው ማንንም አልደግፍም ያረጀ ያፈጀ አባባል ሆኗል። ባይደግፉም ከህሊናው አይሸሹምና መንፈሶ የሚነቃቃበት ወይንም ደግሞ ወኔው የሚቀሰቀስበት የሆነ ቡድን አለበለዛም ተጫዋች መኖሩ የግድ ነው። በሜሲና በሮናልዶ ሲሆን ደግሞ ቢብስ እንጂ የማነስ ሚዛን አለው ቢሉኝ እኔ እዚህ ፕሮግራም አዘጋጅ ከመታዘብ የዘለለ ሀቅ ይዘዋል ብዬ አላምኖትም። አሁን የጦርነቱን አሰላለፍ ሂደትና ውጤት በዝርዝር እንመለከታለን። አብራችሁን ቆዩ። It's not a great ball, well protected by Ramos. Leo Messi, dreadful defending by Real Madrid. Absolutely shocking. የጦርነቱ አሰላለፍ እንዲህ ነው። ሊዮኔል አንድሬስ ሜሲና ሰራዊቱ ላለፉት 21 ዓመታት ምሽጉን በባርሰሎና ብሉ ግራናዳዎች አድርጎ የተረጋጋ አሰላለፍ ይዞ ነው የኖረው ለማለት ይቻላል። የላማሲ አካዳሚ ውጤት የሆነው ሊዮኔል አንድሬስ ሜሲ በባርሰሎና በነበረባቸው 2 አስርት ዓመታት በወጥነት ከልጅነት እስከ ዕውቀት ያለምንም አቋም መዋዠቅ ቡድኑንም ተከታይ ሰራዊቱንም መርቷል። ለድልም አብቅቷል። ሰራዊቱም ትክክለኛ የጦር መሪ ጀነራል እንዳለው የተማመነበትን ድል ተቀናጅቷል። ይህ
በብዙ የጦር አውድማ በግላጭ ታይቷል። በስፔን ላ ሊጋ፣ በአውሮፓ ቻምፒየንስ ሊግ፣ በኮፓ አሜሪካና የዓለም ዋንጫ የክብር ንግስና ላይ ሰራዊቱም አብሮ ነግሷል። በመጥፎ የሽንፈት ጽዋ ምሬት ላይም ከግራዋ አለበለዛም ከእሬት የመረረ ሀቅ ተቀብለው ጠላት ለሚሉት ለምዕራብ አውሮፓ ሰው አሳልፈው ሰጥተዋል። ወዲህ ደግሞ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮና ሰራዊቱም ተመሳሳይ ገደል አላቸው። የብሉ ግራናዳው ሰው በካታሎኒያ ግዛት ከእግር ኳስም አልፎ የፖለቲካ ትርጉም ተሰጥቶት ያቺ ግዛት ለመገንጠል ጥያቄ ስታነሳ የሜሲ አብዮትና ተጽዕኖ ቀላል እንዳለመሆኑ መጠን የሮናልዶ ዶስ ሳንቶስ አቬሮ ልክ እንደዛው አይነት የተረጋጋ ምቹጌ ወይንም ምሽግ ነበረው ለማለት አያስደፍርም። ከፖርቹጋል ተነስቶ እንግሊዝ ማንቸስተር ከተማ ከዛም ስፔን ማድሪድ ከዓመታት ቆይታ በኋላ ጣሊያን ቱሪን እንዲሁም ደግሞ ሳውዲ አረቢያ ሪያድ ከትሟል። በዚህ ሁሉ ጉዞ የሱ ታማኝ ሰራዊት አባላት አንዴ አምነውታልና በሄደበት ሁሉ እንደ ጥላ ይከተሉታል። ጃንደረባነታቸውንም በተግባር አሳይተዋል። ሪከርዶች ይከተሉኛል፣ ያሳድዱኛል፣ እኔም እንዳመጣጣቸው እቀበላቸዋለሁ የሚለው ክርስቲያኖ ሮናልዶ ሰራዊቱ በአንድ ነገር ወገቡን አስሮ ጦሩን ሰብቆ ይዋጋለታል። ይህም ጠንካራ የጦር መሪ መሆንን ያሳካው በጠንካራ ስራው ነው በማለት እርግጥ ክርስቲያኖ ሮናልዶ ጠንካራ ሰራተኛ መሆኑን ለመመስከር የእርሱ ሰራዊት አባል መሆን አይጠበቅም። ወዳጆቹ ጠላት ብለው የሚፈርጇቸው እንኳን ሳይቀሩ ግልጽ ምስክርነታቸውን ይሰጣሉ። Manchester United return to the scene of their greatest ever European triumph, hoping to rekindle the spirit of 1999. የጦርነቱ አሰላለፍ ጅማሮ በካታሎኒያ በማንቸስተር ከተማ ነው የተጀመረው። ግን ያለፉት 2 አስርት ዓመታት የቱሬ ፈረስ ጋላቢ ሆነው የዓለምን እግር ኳስ የተቆጣጠሩት ሮናልዶና ሜሲ ምን ማለት ናቸው? ቀጥለን ቁጥራዊ መረጃዎችን ዳሰሳ እናደርጋለን። በክርስትና እምነት ተከታዮች ዘንድ የሚያምኑት ሙሴ ቀይ ባህርን ሰንጥቋል እንደሚሉት ሜሲና ሮናልዶ በፈጠሩት አብዮት እኛ ከሁለት ተሰንጥቀናል። ወይ ሮዛሪዮ አለበለዛም ፉንቻል፣ ወይ ፖርቹጋል፣ ወይ ስፔን፣ ወይ ሜሲ፣ ወይ ሮናልዶ። የጦርነቱን ጅማሮ አስቀድመን ካየነው ሂደቱን እናስከተል። ESPN በጻፈው የሁለቱ ሰዎች አተታ ላይ የጦርነቱ ሂደት በሁለት ቃላት የተመሰረተ ነበር። አንደኛው ቴክኒሻን፣ ሁለተኛው የጎል ማሽን። ቴክኒሻንነት የእግር ኳስ ጥበብ እንደ ሰለሞን የተገለጠለት ነው ለሚባልለት ሜሲ የተሰጠው ሲሆን የጎል ማሽኑ ደግሞ ታታሪ በሚለው ተቀጽላ ስም ለሚጠራው ክርስቲያኖ ሮናልዶ አቬሮ የተሰጠ ነው። እኛ ለሁለት ተከፍለን ለምንነታረክ ተከታይ ሰራዊቶች በሊዮኔል ሜሲ በኩል የምናቀርበው አመክንዮ ሜሲ በተፈጥሮ የተቸረ ድንቅ የኳስ ጠበብትና ቴክኒሻን ነው እንላለን። በወዲያኛው ጎራ ስንሰለፍ ደግሞ የለም በልፋት በላብና በትጋት የመጣው ውጤት የበለጠ ደምን ያሞቃል፣ ሌሎችንም ያነቃል፣ ጠላትንም ያኮሰምናል ብለን እንሞከታለን። ሊዮኔል ሜሲ 30 ሞት መጣ ቢሉት አንዱን ግባ በለው አለ እንደሚባለው አባባል 30 ተጫዋች ቢመጣ አንድ ለእናቱ ሆኖ ጉልበት የሚያረድ ምትሃት ነው። ሮናልዶ ደግሞ 50 ቢወለድ 50 ነው ጉዱ አይነት ብሂል የተጠናወተው ይመስላል። ዚነዲን ዚዳን እንደሚለው ሮናልዶ የቡድን አባል ከሆነ 1-0 እየመራህ እንደሆነ ቁጠር ይላል። በእርግጥ የሌሎችንም ሐሳቦች ጨምረን ቆየት ብለን እንመለከተዋለን። እናም ከሁለት የተከፈለው የስፖርት ቤተሰብ በቴክኒሻንና በግብ ማሽንነት ላይ የተንጠለጠለ እይታ ላይ ተመርኩዘን ነው። ክርስቲያኖ ሮናልዶ አሁን በዓለም ድንቃድንቅ መዝገብ ላይ ስሙ መስፈሩ አይቀርም። 1000 ግቦችን የማስቆጠር ዘመቻ ላይ ነው። በእርግጥ 78 ግቦች ይቀሩታል። እሱ 40 ዓመት ልደቱን ካከበረ በኋላም ጎሎችን ያስቆጥራል። ከእርሱ በ2 ዓመታት የሚያንሰው ዋይኒ ሮኒ ኳስ በቃኝ ካለ 5 ዓመታት ተቆጥረዋል። ከሱ በ6 ዓመት የሚያንሰው ጋሪዝ ቤል ኳስ በቃኝ ካለ 3 ዓመታት አልፈዋል። ሌላም እርሱ ግን ዛሬም እንደ 20ዎቹ መጀመሪያ ዕድሜ ባለቤት ጎረምሳ ከፈለገበት ቦታ በፈለገው ሰዓት ግብ ያስቆጥራል። ሊዮኔል አንድሬስ ሜሲ ከሮናልዶ በዕድሜ ቢያንስም ግን ዛሬም ድረስ ያለ መዋዠቅ በወጥነት ላለፉት 24 ዓመታት የዓለም ፈርጥነቱን አስቀጥሏል። እስኪ ስለ ሽልማቶቻቸው የተወሰኑ መረጃዎችን እናንሳ። It's not a great ball, well protected by Ramos. Leo Messi, dreadful defending by Real Madrid. Absolutely shocking. የባላንዶር ሽልማት ክርስቲያኖ ሮናልዶ 5 ጊዜ ሲያሸንፍ በ2017፣ 16፣ 14፣ 13 እና በ2008 ላይ ነግሷል። ሜሲ 8 ጊዜ ሲያሸንፍ በ2023፣ 21፣ 15፣ 12፣ 11፣ 10 እና 2009 በመንገስ የበላይነቱን ወስዷል። በአውሮፓ መድረክ የወርቅ ጫማ በማሸነፍም እናነጻጽራቸው። ሊዮኔል ሜሲ በ2009 10 34 ጎል፣ በ2011 12 50፣ በ2012 13 46፣ በ2016 17 37፣ በ2017 18 34፣ በ2018 19
36 ግቦችን በማስቆጠር ሲያሸንፍ ክርስቲያኖ ሮናልዶ ደግሞ በ2007-2008 31 በ2010-11 40 በ2013-14 31 ግቦችን አስቆጥሮ ከሉዊስ ሱዋሬዝ ጋር መጋራት ችሏል። በ2014-15 48 ግቦችን አስቆጥሮ በመድረኩ መንገስ ችሏል። በአንድ ጨዋታ 3 ግቦችን በማስቆጠር ወይንም ሃትሪክ በመስራት ወደ ሮናልዶ ሲያመዝን 66-59 በሆነ ልዩነት ሮናልዶ የበላይነቱን ወስዷል። ሊዮኔል ሜሲ የዓለም ዋንጫን በእድሜው አመሻሽ ላይ ሲስም ክርስቲያኖ ሮናልዶ ለዚህ ክብር አልታደለም። የሮናልዶ ብሔራዊ ቡድን ዋንጫ በ2016 የአውሮፓ ዋንጫ ድል ነው። ከዋንጫው ባለፈ ግን እስኪ የዓለም ዋንጫ ተሳትፎና ተያያዥ ቁጥሮችን እናንሳ። ሊዮኔል ሜሲ 26 ጨዋታዎችን አድርጎ 13 ግቦችን ሲያስቆጥር 8 ኳሶችን ደግሞ ለግብ የሚሆኑ ኳሶችን ማለት ነው አመቻችቶ አቀብሏል። 2314 ደቂቃዎችንም ሜዳ ላይ አሳልፏል። በአንጻሩ ክርስቲያኖ ሮናልዶ 22 ጨዋታዎችን አድርጎ 8 ግቦችን አስቆጥሯል። 2 ግብ የሆኑ ኳሶችን ሲያቀብል በ2018 በስፔን ብሔራዊ ቡድን ላይ ሃትሪክ መስራት ችሏል። በአውሮፓ ሻምፒዮንስ ሊግ መድረክ ተቀራራቢ ታሪክ ቢኖራቸውም ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ግን በ11 ተከታታይ ጨዋታዎች ግብ በማስቆጠርና በ3 የተለያዩ የፍጻሜ ጨዋታዎች ላይ ግቦችን በማስቆጠር ባለ ታሪክ ነው። የጦርነቱ ፍጻሜስ ምን ይመስል ይሆን? ይህ የጥይት አረር የሌለበት ጦርነት ጣራ ባይሰማራ ወይንም ኒኩለር ባይብላላ ዛሬም እንደጋለ ነው ማለት ይቻላል። ሁለቱም ሀያላን በትልልቅ የአውሮፓ ሊጎች ላይ ባይኖሩም ሜሲ በአሜሪካ ሜጀር ሊግ ሶከር ሚያሚ፣ ሮናልዶ ደግሞ በሳውዲው ፕሮ ሊግ አልናስር ቢሆንም ሰራዊታቸው ዛሬም የስታቲስቲክስ ፍትህ እየመዘዙ መወራወራቸውን ቀጥለዋል። ያልበረደ ሁሌም እንደጋለ እንደ ኤርታሌ ቶን እሳት የሚንቀለቀል ትኩስ ስሜት በሁለቱም ግላዲያተር ደጋፊዎች በኩል ዛሬም አለ። ዚኔዲን ዚዳን ስለ ክርስቲያኖ ሮናልዶ የቡድንህ አባል ሲሆን 1-0 እየመራህ እንደሆነ እርግጠኛ ሁን ይላል። ጀራርድ ፒኬ ስለ ሮናልዶ በህይወቴ እንደሱ አይነት ተቃራኒ ተፋላሚ ገጥሞኝ አያውቅም ባይ ነው። ፊዮሬንቲኖ ፔሬዝ ስለ ሮናልዶ አንዳንዴ ይሄ ልጅ መስፈንጠር ያለው ይመስለኛል ሲል አሞካሽቶታል። ፔፕ ጋርዲዮላ ስለ ሊዮኔል ሜሲ መከራህን ሁሉ የሚሸከምልህ የክፉ ቀን ደራሽህ ነው ይላል። ሮናልዶ ስለ ሜሲ ባርሰሎና 10 ቁጥር መለያውን ጡረታ ማውጣት አለበት የሜሲ ክብር እንዳይረክስ ከፈለግ ሲል ይናገራል። ቪንሴንት ዴል ቦስኬ የስፔንን እግር ኳስ የቀየረው ባርሰሎና ነው ባይ ነው። ባርሰሎናን ደግሞ ሊዮኔል ሜሲ ስለመሆኑ አትጠራጠሩ ብሏል። እኛም እንላለን እነኚህ ፊት አውራሪዎች አይደለም በእግር ኳሱ ዓለም እያሉ ቢገለሉም እንኳን ላይገናኙ የለያዩት ሰራዊት ሲወዛገብ እንደሚኖር አያጠራጥርም። ሰላም፣ ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንደዚህ አይነት ታሪካዊና አዳዲስ ስፖርታዊ መረጃዎችን ያገኙ። ቸር ቆዩልን።